ሰላም ሰላም፣ እንዴት ናችሁ? እንደምን የተከበራችሁ ቻናል ቤተሰቦች ሁሉ ሰላም። ዛሬ እስኪ ነው ረከቡት አብረን እንግዛ። እንግዲህ ለራሴ ይሄ የምታዩት ረከቡት ስንት ነው ያለው? ይሄ 240 ብር 240 ብር ማለት ነው። አራት ዋጋቸው አንድ ነው። ይሄስ ይሄ ትንሽ ቆየት ያለ ስለሆነ 250 ነበር ያለ 250 250 እነዚህ ደግሞ 550 ግን እንትንም አለው ይሄ የአምቦ አለው የዚህ ያለው የዚህ አምስት እስከ ማጨሻው 5 ነው። በእንትኑ በደካለሩ አለ በወርቃማ ሁለቱም አይነት ማለት ነው። አንድ አይነት ነው። ሁለቱም አምስት የዚህም እንደዚህ ዋጋው አንድ ነው። ረሳሁት። ይሄ ማለት በአራት ማዕዘን ይሄ በአራት ማዕዘኖቹ ትንሽ ቆይት ስላሉ ትንሽ ዋጋቸው ቀነስ ያደርጋሉ። እንደሌላው አይደለም። ይሄም አለ በጣም የሚያማምሩት አምቦ በጣም ይሄም አለ። እኛ የገዛነውን አሳያችሁ። ይሄ ነው ግን ስታውቅ እዚህ ጋር ትንሽ እንትኑ የለውም። ይሄ የጋዝ እቃው የጋዟን እቃ አስቀርተናታል። 4 ፍሬ ነው። በነጭ እንትንም አለው በድሃ አለው ብረት ከለር እና በወርቃማ ከለር እነዚህም አሉ። እነዚህም አሉ። ይሄ ደግሞ በጣም ትልቅ ነው ግን የመንዲል እቃም አላቸው። ይሄንን የመንዲል እቃ በእነዚህም አላቸው። በእነዚህ ስንት ነበር ያለው? ناقصا 20 صار 600 በእነዚህም አሉ። በእነዚህ መንዲል እቃው እስከ ዙባላቸው 120 ብር ነው የገዛሁት። በክቦቹም አላቸው። እነዚህ ሀዳ ከም هذا 60 ማለት 60 ብር። እነዚህ ስፍራዎች 60 ብር። ይሄ ሙሉውን እስከ ረከቦቱ እስከ ሱፋው 590 ብር አጠቃላይ ማለት ነው። ከለሮቹ የነዛ ያው 10 ብር ነው መልስ ያለው። በእነዚህም አለ። ይሄ ስንት ነው? ይሄ ሶፍ እንደገዛችሁ አይነት ነው አይደለም? ይሄ ለየት ይላል። ይሄ ግን ሙሉውን 4 ክብ ነው እንዳለ ድፍን ነው እንትኑ። ይሄም አለ። ሲኒዎችም አሉ። 5 ደቂቃ የኩኪስ እቃዎች አሉ። እነዚህ ስንት ናቸው? እናንተም ገዛችሁ? በእነዚህ ደግሞ የፋፎ እነዚህ አሉ። በዚህ 45 ብር 40 በዛም 40 እና እነዚህ ደግሞ 35 ይሄ 120 ነው እንዳልኳችሁ። ትላልቅም አሉ መክፈሪያዎች። دوهرة تعال شيلي رقم انا رسيلك صوتهم 100 ريال
በእነዚህ ስንት ነው በይብስ? አድካም هذه 130 جنيه 130 ታዲያ 140 140 130 እንደዚህ ናቸው እነዚህ